አንደኛ ከልክ በላይ መታጠብ። ይህ ብዙዎችን ግራ ሊያጋባ ይችላል፣ ግን የትኛውም የሰውነታችን ክፍል ከልክ በላይ ስንታጠበው ጉዳት ይኖረዋል። ለምሳሌ በደንብ እንድንጸዳ ብለን ከልክ በላይ ቆዳችን ስንፈትግ ወይም በቀን ውስጥ ደጋግመን ስንታጠብ ቆዳችን ከልክ በላይ እንዲደርቅ፣ እንዲሰነጣጠቅና ነጭ እንዲሆን እናደርገዋለን። ንጹህ እንሆናለን ብለን ቆዳችን ልንጎዳው ስለምንችል ሰውነታችን በቀን ከአንድ ጊዜ በላይ አለመታጠብ፣ ስንታጠብን በሳምንት ከ2 ጊዜ በላይ ኤክስፎሊየት አለማድረግ፣ እንዲሁም ፊታችን በቀን ከ2 ጊዜ በላይ መታጠብ የለብንም። ሁለተኛ ለታችኛው ክፍል ኃይለኛ ሽታ ያለው ሳሙና መጠቀም። የሴቶች የታችኛው ክፍላችን በጣም ሴንሲቲቭ የሆነ ቦታ ነው። ታዲያ ኃይለኛ ሽታ ያላቸው መታጠቢያዎች እዛ ቦታ ስንጠቀም ቆዳችን ኢሪቴት ያደርግብናል፣ እንዲሁም አስፈላጊ የሆኑ ባክቴሪያዎችን በመግደል መጥፎ ጠረን እንዲፈጠር ያደርጋል። ስለዚህ ስንታጠብ በውሃ ብቻ መታጠብ፣ የውጭኛውን ክፍል ደግሞ ሽታ በሌለው ሳሙና ብቻ መታጠብ አለብን። ኃይለኛ ሽታ ያላቸውን ሳሙናዎች ግን በፍጹም መጠቀም የለብንም። ሶስተኛ በቆየ መላጫ በደረቁ ሼቭ ማድረግ። የሰውነታችን ፀጉር በደረቁ ሼቭ ማድረግ የለብንም፣ ምክንያቱም ሰውነታችን ሳንታጠብና ኤክስፎሊየት ሳናደርግ ሼቭ ለማድረግ ስንሞክር የሰውነታችን ቆሻሻና የሞተ ቆዳችን የፀጉራችን መብቀያ ኪትክል ውስጥ በመግባት ብጉርና ኢንግሮን ሄር እንዲወጣብን ያደርጋሉ። በተመሳሳይም ብዙ ጊዜ ያገለገለ መላጫ ብዙ ቆሻሻ ስለሚይዝ ከ5 እስከ 7 ጊዜ በላይ መጠቀም የለብንም። ስለዚህ ሼቭ ከማድረጋችን በፊት መላጫችን ንጹህና አዲስ እንደሆነ ማረጋገጥ፣ እንዲሁም ሰውነታችን ታጥበንና ኤክስፎሊየት አድርገን ስንጨርስ ብቻ ሼቭ ማድረግ አለብን። አራተኛ ጥርሳችን ስናጸዳ ምላሳችንና የጥርሳችን መካከል መርሳት። ለአፍ ጠረንና ለጥርስ ጽዳት ጥርስን መቦረሽ ብቻ በቂ አይደለም። ምላሳችንና የጥርሳችን መካከል ከምታስቡት በላይ በጣም ብዙ ቆሻሻን ያከማቻሉ፣ በተለይ ደግሞ የጥርሳችን መካከል። ስለዚህ በቀን 1 ጊዜ በጥርስ ማጽጃ ገመድ ወይም ፍሎስ የጥርሳችን መካከል ማጽዳት፣ እንዲሁም ምላሳችንን ደግሞ በጥርስ ብሩሻችን ወይም በምላስ ማጽጃ አድርገን ማጽዳት አለብን። አምስተኛ ፎጣን ቶሎ አለማጠብና አለመቀየር። ፎጣችን ብዙ ቆሻሻን ያጠራቅማል። አብዛኛውን ጊዜ ሰውነታችን ካደረቅንበት በኋላ እርጥብ እንደሆነ ስለሚቆይ ባክቴሪያ እንዲራባበት ምቹ ሁኔታን ይፈጥራል። በተለይ ደግሞ ለፊታችን የምንጠቀምበት ፎጣ ከሆነ ብጉርና ሽፍታ እንዲወጣብን ስለሚያደርግ ፎጣችንን 3 ወይም 4 ጊዜ ከተጠቀምንበት በኋላ መቀየር ወይም ማጠብ አለብን።